ሰላም ሰላም ተመልካቾቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ የማሳያችሁ ኤክሴል ላይ ወይም ማይክሮሶፍት ኤክሴል ላይ የሰራችሁትን የትኛውንም ቴብል ላይ ፎርም ያደረጋችሁትን መረጃ ወስዳችሁ ከማይክሮሶፍት ወርድ ላይ ከጻፋችሁ ጽሁፍ ጋር አንድ ላይ አድርጋችሁ እንዴት እንደምታስቀምጡ ነው ማሳያችሁ። ለምሳሌ ተማሪዎች መምህራን አሁን የተማሪ ራንክ ከሰራችሁ በኋላ ወርድ ላይ ደግሞ የሆነ ጽሁፍ ጽፋችሁ ሁለቱንም በአንድ ላይ ወርድ ላይ አምጥታችሁ እንዴት ኮፒ ለማስደረግ እንደሚመች እንደምታስቀምጡ ወይም ደግሞ የተለያዩ የሂሳብ ሰራተኞች ሂሳብን ማይክሮሶፍት ወርድ ላይ በጽሁፍ ጽፋችሁ ደምራችሁ ከምታስቀምጡ አውቶማቲካሊ ራሱ ኤክሴል ስለሚደምር ስለሚቀንስ እዛ ስራ ይቀልልኛል ብላችሁ ከሰራችሁ በኋላ ወርድ ላይ ደግሞ የሚጻፈውን ጽሁፍ ጨምራችሁ እንዳይበታተን አንድ ቦታ ላይ በአጠቃላይ ኤክሴል ላይ ሰራችሁትን እንዴት ወርድ ላይ አምጥታችሁ ከጽሁፍ ጋር አብራችሁ ማስቀመጥ እንደምትችሉ ነው ማሳያችሁ። አሁን ለምሳሌ እዚህ ጋር ማይክሮሶፍት ወይም ባዶ ቦታ ላይ ላሳያችሁ። እንዲህ አንዴ እቺን ራይት ክሊክ እቺን በኩል እንዲህ ትነካላችሁ። ከዛ በኋላ ሌፍት ክሊክ ይኸው በዚህኛው ጣት እንዲህ ትነካላችሁ። ከነካችሁ በኋላ እንዲህ ስትነኩ ይኸው መመልከት ይቻላል። እዚች ጋር ብርሃን ስለሌለ ነው ይቅርታ። ይኸው ኒው የምትለዋን ትነኩና በሱ መደዳ ይኸው ማይክሮሶፍት ወርድ ስትፈልጉ እዚህ ያለ አንዴ ስትነኩ ዊንዶ ላይ ይመጣል። ከዛ እሱንም ትነኩና ይኸው ኤክሴልም እዚህ ያለ እሱን ትነኩና ኤክሴልም ይመጣል። ይኸው ወርድ ይኸው ኤክሴል። እኔ ግን እዚህ ስላለኝ ይኸው ቀድሜ ማይክሮሶፍት ኤክሴል እከፍታለሁ። አንዴ ራይት ክሊክ አድርጌ ሌፍት ክሊክ አድርግና ይኸው ኦፕን ብትለዋን ነካለሁ። ኤክሴል ተከፈተ ማለት ነው። ኤክሴል ከተከፈተ በኋላ ልብ አድርጋችሁ እዩኝ። ኤክሴል ከተከፈተ በኋላ እቺን ያው እዚህ በቀይ ቀጥሎ ያለውን አራት ማዕዘን ሳጥኗን ስነካ እንዲያርጎ ሙሉ ያደርጋል። ለመስራት እንዳያስቸግራችሁ ወይም ደግሞ የሆነ ግማሽ ቦታ ሆኖ እንዳይደብራችሁ እንዲያደርጋችሁ ሰፋ ማድረግ ይቻላል። ከዛ እዚህ ጋር ከርሰሯን ሳመጣት እያያችሁ ነው። ይሄ ጥቁር ቴብል ያለውን ከዚህ ጋር ጀምራችሁ ቴብል ፎርም ባታረጉ ቆንጆ ነው። ምክንያቱም ከፊትም መስመር መጨመር ሊያስፈልጋችሁ ይችላል እና ደግሞ ከኋላም መጨመር ሊያስፈልጋችሁ ስለሚችል እቺን አምጥታችሁ እዚች ጋር እንዲህ ክሊክ ታረጉና ተመልከቱ። ይሄኛው መሃል ላይ ያለው ምልክት እንዲህ ካረጋችሁ አሁን እንዲህ መስቀል ምልክት ከሆነ እንዲህ ሴሌክት አድርጌ ሶስት አይወስድልኝም እና ደግሞ እንዲች ከጥግ ተመልከቷት። እቺ ቦታ ላይ ሳመጣ እንዲች በጥቁር የተቀለመች ትንሽዬ መስቀል ከሆነችም ሴሌክት አያደርግም። ሴሌክት የሚያደርገው ይሄው መሃል ላይ ደብል መስቀል ሆኖ ሲመጣ ጫን ታደርጉና ይሄው የምትፈልጉትን ያህል ሳጥን እንደ ፍላጎታችሁ መስራት ትችላላችሁ። ከሰራችሁ በኋላ ደግሞ እቺ ሳጥን ፎርም እንድትሆን ወይም ሳጥን ሆና እንድትቆይ ሌላ ጽሁፍ ጽፋለሁ ብላችሁ እንዲህ ስታረጉ ተመልሶ ነው የሚጠፋው። ይሄ እንዳይጠፋ እንዲህ ሴሌክት አድርጋችሁ የሰራችሁትን ሳጥን ምንድነው የምታረጉት? እዚህ ጋር ተመልከቱ። እዚች ጋር የሆነች ክብ ሳጥን የምትመስል ነገር አለች። ከዚህ ከፎንት ሳይዝ ከምናስተካክለው ቀጥሎ ይሄን ሁሉ በነገራችን ላይ የምታስተካክሉት የት ነው? ሆም ውስጥ ነው። አሁን ኢንሰርት ውስጥ ባደርገው ሊጠፋ ይችላል። ሆም ውስጥ ነው ያለው። እቺን ሳጥኗ ጋር እቺን ትነኩና በጣም እንዲገባችሁ ነው እቺን እያልኩኝ ወስጄ አቅርቤ ማሳየው። ምናልባት አዲስ ኮምፒውተር የምትጠቀሙ ሰዎች ልትኖሩ ስለምትችሉ ከዛ እዩ እዚህ ጋር ኦል ቦርድ የሚል አለ። በቃ እዚች ጋር ገብቼ ይሄው ኦል ቦርድ የሚለው ይሄ ሳጥን
እንዲህ ተሰራ ማለት ነው። ቅድም አሁን እዚች ጋር መጥቼ ስነካ የሰራው ሳጥን እየተበላሸብኝ ነበር። አሁን ግን ሳጥኑ ተሰርቶልኝ አልቋል። እዚህ ጋር አሁን ለምሳሌ ጽሁፍ መጻፍ ይኖርብናል። ለምሳሌ የሰራተኞቻችሁን ደሞዝ ልትሰሩ ብትፈልጉ እና የቀን ገቢ የትኛው ሱቅ ላይ የተለያዩ ቦታዎች ላይ ቢሮ ላይ የምትሰሩ ሰዎች የቀን ገቢ ልትሰሩ ብትፈልጉ፣ መምህራን የተማሪ ራንክ ልትሰሩ ብትፈልጉ በዚህ ነው የሚሰራው። የትኛውንም መስራት የምትፈልጉትን ደግሞ ጥያቄ ማንሳት ይቻላል። ኮመንት ላይ ከጠየቃችሁኝ ራንክ እንዴት ይሰራል የተማሪ እና ደግሞ ፔሮል የተለያዩ ፎርሞች እንዴት በኤክሴል የሚሰራውን የትኛውንም ጥያቄ ጠይቁኝ፣ ልመልስላችሁ ዝግጁ ነኝ። በዚሁ አጋጣሚ እና ደግሞ ኮመንት እየጻፋችሁ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። ምንም አይነት ነገር ኮምፒውተር ላይ የሚቸግራችሁን የትኛውንም አጠቃቀም ጠይቁኝ። ከዛ እዚህ ጋር ነምበር እንሰጣለን። አሁን አንድ ካልን በኋላ ማውዝ ጋር ዝም ብለን እየሄድን መንካት አይጠበቅብንም። ተመልከቱ እዚህ ጋር እዚች ጋር እዚህ አሮኪ የሚባሉ አራቱም አሉ። እንዲህ ወደ ታች የሚያሳየውን ቀስት እንዲህ ሳረግ ይኸው ቁጥር 2 እንድጽፍ ያመጣልኛል። ወደ ላይ እንዲህ ስመልስ እንዲህ ይመልሳል። ወደ ጎን እንዲህ ባረግ ይሄንን ወደ ጎን ይወስዳል። ወዲህ ባረግ ወዲህ ይወስዳል። ስለዚህ እሱን እጠቀማለሁኝ። ከዛ ነምበር ብዬ ጽፌ ወደ ታች አድርጌ አንድ ብዬ ተመልከቱ እዚህ ጋር አሁን ተመልከቱ እዚህ ጋር ቁጥር 1 ብዬ ሰጥቻለሁ። ቁጥር 1 ብዬ ይሄ በጣም ብዙ እስከ 100 መስጽፉት ቁጥር ቢኖር ዝም ብላችሁ 1 2 እያላችሁ መቀጠል አይጠበቅባችሁም። ራሱ ኮምፒውተር በራሱ ጊዜ ቁጥር እንዲሰጥ እናደርጋለን። 1 ብለን ከጻፍን በኋላ ለመሃሏ ላይ ራይት ክሊክ በማድረግ እዚች ጥግ ላይ ተመልከቷት። አሁን እቺን ጥግ ላይ መጣችሁን እቺን ጥቁሯን መስቀል እንዲህ ሲሆን አይደለም እዚች ጥግ ላይ አንድ መጨረሻ ጥግ ላይ ታረጉና እንዲች የቀለመ ቀጥ ያለች በጥቁር ቀለም እንትን ያለች ትንሽዬ መስቀል በምትመጣ ጊዜ ራይት ክሊክን አንዴ ጫን አድርገን ተመልከቱ። እቺን ኮንትሮል እና አልት ጫን አድርገን በራይት ክሊክ ሁለቴ ስንነካ እቺን እንዲህ እቺን ሾርት ካት አልት ፕላስ ኮንትሮል ፕላስ አልት ከነካን እቺን እና እቺን በአንዴ ነክተን ከዛ በኋላ ላይ ራይት ክሊኳን እንነካለን ማለት ነው። ከዛ ራሱ አውቶማቲካሊ ቁጥር ያስቀምጥልናል። ይሄው ቁጥር አስቀመጠልን። እኔ ምንም አልጻፍኩኝም 1 2 3 ብዬ እዚች ጋር አድርጌ እቺ ጥቁር መስቀል ስትመጣ አንዴ እቺን ራይት ክሊክ እንዲች እየጎተትኩኝ አልትና ኮንትሮልን እንዲነክቼ ከዛ በነካውት በማውዝ ደግሞ እንዲስጎትት እንዲህ አድርጎ አመጣልኝ ማለት ነው። ከዛ የተማሪዎችን አሁን በተማሪ እንስራ። ለምሳሌ የተማሪ ስም እዚህ ጋር ኔም ብል ከዛ እዚህ ጋር ደግሞ መስራት የፈለኩት ማርክ ነው እንበልና የተማሪዎችን ባዮ አለ፣ ማትስ አለ። ከዛ እዚህ ጋር ደግሞ ሲቪክ እንበልና ከዛ ዝም ብዬ ነው እዚህ ሰም ወይም ቶታል ሰም ኦር ቶታል ማለት ትችላላችሁ። ከዛ እዚህ አቬሬጅ ብለን ከዛ እዚህ ጋር ኔም አሁን የተማሪዎችን ስም ለመጻፍ እቺ ሳጥን አሁን አነሰች። ስታንስ ምንድነው የምናደርገው? እቺን መስቀል እንዲህ እስከዚህ ድረስ እናመጣና ተመልከቱ እዚህ ስናመጣ ምን አይነት ቅርጽ እንደያዘ መስቀሉ እንዲህ ሲሆን እሺ አይልም። እንዲህም በዚች በስትሬቷ ልናሰፋ በፈለግናት ሳጥን ወይም ቴብል ስትሬት ላይ አድርገን በማውጣት እቺን ቅርጽ ስትሰራ ምንድነው የምናደርገው? ይሄን ራይት ክሊክ ጫን አድርገን እንዲህ ወደ ጎን ነው የምንጎትተው። ከዛ
ምን ያህል እንደሚሰፋ እናያለን። ተመልከቱ። ይኸው አሰፋውኝ። ከዛ ደግሞ ማጥበብም እችላለሁ። ከዛ እቺን ደግሞ የስምን አስብቼ ይኸው የተማሪ ስም ከነአባቱ ለመጻፍ ምቹ ሳጥን ሰራው። እንደዚህ እያደረጋችሁ የምትፈልጉትን ሰራችሁ እንበል። ከሰራችሁ በኋላ እኔ አሁን ማይጠቅም ነገር ስለሆነ ዝም ብዬ መጻፍ ምን ያደርግልኛል? እናንተ ግን ምሰራውን ነገር የፈለጋችሁትን ራንክ ይሁን ፔሮል ይሁን እና ደግሞ እንዴት የቀን ገቢ እንደሚሰራ እንዴት በቃ ኤኒቲንግ ጠይቁኝ። እኔ ለእናንተ የምትፈልጉትን ነገር ሰራላችኋለሁ። ግን ዝም ብዬ እዚህ ማይሆን ነገር ሳጥኑን እንዴት ወደ ወርድ መውሰድ እንደምንችል ነው ዋናው አላማችን። ጽሁፉ ምንም አያደርግም። የምትፈልጉትን ጽፋችሁ እንዴት ወደ ወርድ እንደምትወስዱ ነው። እንዲህ ለፍታችሁ ከጻፋችሁ በኋላ ጥላችሁ እንዳትወጡ ይበላሻል። እቺ ፋይል በምትለው እንዲግቡና ይኸው ሴቭ አስ በምትለው ትገቡና ዴስክቶፕ ላይ ብታስቀምጡት ቆንጆ ነው። ዴስክቶፕ ላይ አስቀምጥልኝ አላችሁ። አሁን የሰራችሁት ነገር ምንድነው ብሎ በሚጠይቁ ፋይል ኔም ላይ አሁን ለምሳሌ የተማሪዎች ራንክ ነው ብዬ አርን አስቀመጥኩኝ ይገባኛል ብዬ። ከዛ ሴቭ ማድረግ ነው። ሴቭ ሳረግ ወስዶ ዊንዶው ለፊት በአር ብሎ ራሱ ፋይል ሰርቶ ያስቀምጥልኛል እዚች ጋር። ከዛ ሴቭ ማድረግ ነው። መምረጥ ነው። ዶክመንት ላይ ነው፣ ሙዚክ ላይ ነው፣ ፒክቸር ላይ ነው፣ ቪዲዮ ሎካል ዲስክ ሲ ላይ ነው፣ የትኛው ጋር ነው እንዲቀመጥ የምትፈልገው የሚለውን እዚህ እንመርጣለን። ፋይል ኔም እንሰጠዋለን እዚች ጋር ነክተን። ከዛ ሴቭ ማድረግ ነው። እኔ አሁን የማይረባ ነገር ስለሆነ ሴቭ ማድረግ አልፈልግም፣ ግን እንዳይጠፋብኝ ምንድነው ማደርገው? ተመልከቱ። እዚህ በቀይ ከወጣው ይጠፋብኛል። ግን እቺንም አልነካም። መቀነስ ምልክት የምትመስለዋን ነክቼ ወጣለሁ። ይኸው አለ ማለት ነው። ከዛ ተመልሼ የት ነው የምገባው? ኤክሴል ላይ ሳይሆን ወርድ ከፍታለሁኝ። ወርድ ከፍቼ ይኸው ወርድ ላይ ገባሁኝ። እንደምታዩት ወርድ ላይ ከገባው በኋላ እንዲህ አይነት ማይጠቅማችሁን ነገር ክሎዝ በማድረግ ንጹህ ወርድ እንዲምጽፉትን ማመቻቸት ነው። ከዛ በኋላ እዚህ ጋር እኔ የሰራሁት የተማሪ ራንክ ነው ብያለሁ። አሁን ለምሳሌ ዋቸሞ ዩኒቨርሲቲ ብል ዋቸሞ ዩኒቨርሲቲ ስኩል ዋቸሞ ዩኒቨርሲቲ አይቲ ወይም አይቲ ስቱደንት ራንክ ብዬ ዝም ብዬ ነው እንደ ርዕስ ሰጠዋለሁ። ከዛ ኢንተር ብዬ እዚች ጋር ወደ ታች ይኸው ወደ ታች እሱን እንደ ርዕስ ተጠቅሜ ርዕሷ ወደ መሃል እንድትመጣ ከፈለጋችሁ እንዲህ ከፊት በኩል አድርጋችሁ እቺን የትልቋን ዳሽ የምትመስለዋን የታብ ምልክቷን መንካት ነው። ከዛ በኋላ ወደ ኋላ ተመልሱና በኢንተር ወደ ታች አድርጋችሁ ከርዕስ በኋላ ለምሳሌ የዋቸሞ ዩኒቨርሲቲ አይቲ ስቱደንት ራንክ ብያለሁኝ። የምትፈልጉትን ነገር መጻፍ ነው። እንዲህ ጽሁፍ በቃ የሚያስፈልግ ጽሁፍ ይኖራል። ለምሳሌ ማያስፈልግ ጽሁፍ ሳይሆን የሚያስፈልግ ጽሁፍ። አሁን ለምሳሌ አስተማሪዎች ለእናንተ ጥያቄ ቢሰጡ ወርድ ላይ አሁን ዋት ኢዝ ኮምፒውተር፣ ዋት ኢዝ እንዲህ ዋት ኢዝ ምናምን ብለው ወርድ ላይ የምትጽፉትን ጽሁፍና ከዛ በኋላ የተማሪዎችን ራንክ ደግሞ ስሩ ቢባል ወርድ ላይ መጣችሁ ቴብል አሁን ለምሳሌ ፎርም ማድረግ ይቻላል። ይሄው ኢንሰርት ላይ ገብቼ ቴብል የምትለዋን ነክቼ ኢንሰርት ቴብል የምትለዋን ነክቼ አውቶማቲካሊ ይሄው ሮውና ኮለመን እንዲያስተካክዬ እንዲያርጌ ኦኬ ስል ይሄው ቴብል ፎርም ያደርጋል። እዚህ ጋር የተማሪዎችን ስም፣ የተማሪዎችን ቁጥር፣ የተማሪዎችን አንድ በአንድ ለፍቼ ብጽፍ እንኳን ይታወቃል የት እንደጻፍኩኝ ማለት ነው። ስለሚታወቅ ለዚህ በጭራሽ ማርክ አይሰጠኝም ማለት ነው።
አይቲ ተማሪ ራንክ ምናምን ስሩ ከተባላችሁ ምሰሩት የት ነው? ኤክሴል ነው። ወርድ ላይ የጻፋችሁትን ጽሁፍና ኤክሴል ላይ ምሰሩትን ስራ እንዴት ማገናኘት ይቻላል? ተበታትኖ ሁለቱንም ፕሪንት አድርጎ እንትን ማለት ስለማይቻል በአንድ ላይ ልታመጡ ኮምፒውተር እስካላችሁ ድረስ ሁሉንም ነገር መጠቀም መቻል አለባችሁ። ይሄ ደግሞ ማይጠቅም ቴብል ስለሰራውኝ ምንድነው የማደርገው? ሴሌክት አድርጌያለሁ። ኮንትሮል ፕላስ ኤ በመንካት ሴሌክት ማድረግ ወይም በማውዛችሁ ሴሌክት ማድረግ ትችላላችሁ። ሴሌክት አድርጌ ከዛ ሺፍት ፕላስ ዲሌት፣ ይሄው ሺፍት ፕላስ ዲሌት ስነካ ይኸው ጠፋ ማለት ነው። በአጋጣሚው እግረ መንገዴም ብዙ ነገር እያሳየዋችሁ ነው። እንዴት እንደምትደልቱ እንዴት ቴብል ፎርም እንደምታደርጉ አሳይቻችኋለሁ። ከዛ ወርድ ላይ በጻፍኩት ጽሁፍ አምጥቼ ኤክሴል ላይ የሰራሁትን ስራ ማስገባት ፈለኩኝ። ከዛ እዚህ ጋር ሁለቱም አለ። ቅድም የወጣሁት ተመልከቱ፣ ቅድም የወጣሁት ኤክሴል እዚህ አለ፣ አሁን ያለውበት ወርድ እዚህ አለ። የወጣሁት እቺን ማይነስ በምትመስለው ምስል ስለሆነ ቶሎ አያጠፋም፣ አልተደለተም ማለት ነው። ስለዚህ ኤክሴል ላይ ተመልሼ ይኸው ገባለሁ። ከገባው በኋላ ምንድነው የማደርገው? ይሄንን በኮንትሮል ፕላስ ኤ ሴሌክት ካደረጋችሁ ሙሉ ቦርዱን ስለሚያደርግ እኛ የምንፈልገው ደግሞ እቺን ሳጥን ብቻ ስለሆነ መሃል ላይ እንዲህ ውጭ ላይ አይደለም፣ እንዲህም አይደለም፣ እቺ መሃል ላይ ነምበር ብለን በጻፍ ነው። በነምበሩ መሃል ላይ ቀስቷን ስናስቀምጥ እንዲህ አድርገን በማውዛችን ተመልከቱ። ማውዝ አያያዜን በራይት ክሊክ ነው እንዲህ አድርጌ ሴሌክት ያደረኩት። ከዛ በኋላ ምንድነው የማደርገው? ሴሌክት ያደረኩትን ሳለቀው እንዲህ አድርጌ ሴሌክት አደረኩኝ። ላሳያችሁ ብዬ ነው የለቀቁት። ሳለቀው እንትን ኮፒ ላለው ሴሌክት ያደረኩትን ሳለቀው ሌፍት ክሊክ ነክቼ ይሄን ሳለቀው ይሄንንም እንዲህ ሴሌክት አድርጌ በቦታው እንዳያስኩኝ ከዛችን ሌፍት ክሊክ አንዴ ክሊክ አደርግና እዚህ ጋር የሚመጣውን አማራጭ አሁን አዲስ ላሳያችሁ። እንዲህ ካረኩ በኋላ እንዲህ አድርጌ ያው ኮፒ የሚለውን ነክቼ ተመልከቱ እንዴት ቪዥ እያለ እንደሆነ ሴሌክት አድርጌ ያለው እያለ ነው። እዛ ተመልሰን ምን እንሆናለን? ወደ ወርድ እንወጣለን። ኤክሴል ላይ ነው ያለው። ኤክሴል ላይ የጻፍኩትን ጽሁፍ በሙሉ ሴሌክት አድርጌ ያለው ወርድ ላይ እመለሳለሁ። ወርድ ላይ እንዲህ አንዴ እቺን ሌፍት ክሊክ ነክቼ ወርድ ላይ እዚህ ጽሁፉ ባለበት መጥቼ እንዲህ ሌፍት ክሊክ አንዴ ስነካ ኮፒ የሚለውን ኮፒ ፔስት የሚለውን እነካለሁ። ተመልከቱ የሰራ ነው ኤክሴል ላይ የሰራ ነው ነገር መጥቶ እዚህ መቀመጥ ችሏል ማለት ነው። ይሄንን የተቀመጠውን ጽሁፍ ደግሞ ምንድነው የምናደርገው? የፈለግነውን ዲዛይን መስጠት እንችላለን። አሁን ለምሳሌ ማሳመር ብንፈልግ ያው ጥሩ ነገር ስላልሆነ ዝም ብዬ ብተው፣ ግን እናንተ የሚጠቅም ነገር ከጻፋችሁ ማሳመር ብፈልጉ ሆም ላይ ትገባላችሁ። እቺን ሴሌክት ታደርጓትና ርዕሷን ሆም ላይ ገብታችሁ ሴሌክት አድርጋችሁ ፎንት ሳይዝ ምን ጊዜም በ16 ቢሆን ይመረጣል። ርዕስ ከሆነ ሌሎቹ በ12 ቢሆን ይመረጣል። ጽሁፍ ከሆነ ከዛ በኋላ ቀለም መቀባት ይቻላል። አሁን ለምሳሌ ቦልድ ለማድረግ እዛው ቦልድ ማድረግ ይቻላል። ሴሌክት እንዳደረጋችሁ ርዕሱን ብቻ ዝም ብሎ እንትን እስኪያደርግ ማሽሞንመን ነው። ይሄንን ዩ ከሳች እንትን ያለውን ዩ መንካት ትችላላችሁ። ቦልድ ካደረገ በኋላ አንደርላይን እንዲያደርግ እንዲያሰምርላችሁ ከፈለጋችሁ ከዛ በኋላ ከለር መምረጥ ይቻላል። እዚች ምልክት ከታች ይሄው እኔ የፈለኩት በዚህ ከለር ነው። ከዛ በኋላ ምን ቀረኝ ብዬ ቼክ ለማድረግ ገባውኝና
ፎንት ሳይዙን አስተካክያለሁ። ከዛ ደግሞ ይሄንን ላስተካክል ብፈልግ ፎርማቱን ማለት ነው ፎንት ሳይዝ እና ይሄ ፎንት ታይፕ እና ሳይዝ ነው። ይሄ ፎንት ሳይዝ አሁን ለምሳሌ ሳይዙ ምን አይነት ይሁን ታይምስ ኒው ሮማን ላይ ካደረኩት ተመልከቱ እንዴት እንደሆነልኝ። ሌላ ደግሞ ሌላ ላይ ማድረግ ይቻላል። ጥምዝምዝ ያሉ የሚያማምሩ አይነት ነገር ሴሌክት ሳታደርጉ ግን ማድረግ ልፋት ነው የሚሆንባችሁ። ሴሌክት አድርጉት መጀመሪያ። እዛ ከታይምስ ኒው ሮማን አልፈልግም ብላችሁ እንዲህ ብታረጉ ተመልከቱ ጽሁፉ እንዴት እየተቀያየረ እንዳለ። ተመልከቱ። አልጄሪያን ላይ አረጋለሁ ብል እንዲህ ሆኗል። እንዲህ እያረጋችሁ ከዛ ፎንት ሳይዙንም ማስተካከላችሁ። አስተማሪዎች የሚጠይቁት ለምሳሌ ተማሪዎች ከሆናችሁ ፎንት ሳይዝ ካሉ ይኸው እዚች ጋር ገብታችሁ ቁጥር ነው የምትጨምሩት። ፎንት ታይፕ ካሉ ይኸው እዚች ጋር ገብታችሁ የሰጡት ታይምስ ኒው ሮማን ሊሉ ይችላሉ፣ አልጄሪያ ሊሉ ይችላሉ። በሰጡት ላይ መቀየር ነው እንደ ተሰጠው ሩል ማለት ነው። ከዛ ከለር ራሳችሁ ታሳምራላችሁ። ከዛ ይሄንን የጻፋችሁትን ጽሁፍ ደግሞ እንትኑን ለማስተካከል ብትፈልጉ አሁን ለምሳሌ ተመልከቱ እንዴት ጥጋ እንደወሰድኩት መግፋት አይጠበቅብኝም። ከዛ እንዲህ ይሄንን ስነካ ደግሞ መሃል ላይ ይመጣል ማለት ነው። ርዕስ ምን ጊዜም መሃል ላይ የሚቀመጠው እንዲሆኑ ነው። የት ነው የገባሁት? ሆም ላይ ገብቼ ከዛ ሴሌክት አድርጌ ይኸው ፔጅ በእቺን ብነካ ለምሳሌ እቺን ብነካ ተመልከቱ እቺን ብነካ እዚች ጥግ ነው የሚያመጣው። እቺን ብነካ ደግሞ ወስዶ እዛ ጥግ ነው የሚያስቀምጠው። ርዕስ እንዲህ መሃል ላይ ታስቀምጣላችሁ ማለት ነው። እንደዚህ ኤዲቲንግም ደግሞ የምትፈልጉትን የጽሁፍ አይነት እንዴት አድርጋችሁ ኦርደር እንደምታደርጉ ዛሬ ይህንን ይመስላል። አመሰግናለሁኝ። አበረታቱኝ። ቴንኪው